ኢየሱስ ጌታ ስሜ ቤተልሔም አብነት ነኝ። ከመጣሁ ሆሳዕና ከተማ ነው። ስራዬ ግን ወታደር ነኝ። ዛሬ የኔ ቀን ነው። ልንገራችሁ፣ ይሄ ምስክርነት ግን ሆሳዕና ከሄደ በጣም ነው የሚያጨበጭበው። አታጨበጭብም? ከተመታው አማራ ክልል ነበር የገባው። ጦር ኃይሎች መጨረሻ መድኃኒት የለም ብሎ ነበር። እጅ አይሰራም ነበር። አሁን ግን ከሰውነቴ የሆነ ነገር ቀለለ። ሁለት እጅ ያለ ሰው ብቻ ያጨበጭባል። ቅናተኛ ካለ ይላል። ሲማ ኢየሱስ ጌታ ነው። ኦሮምኛ አይችልም፣ ሀዲየኛ ነው የሚችለው። ኢየሱስ ጌታ ነው። መጽሐፍ ሲናገር ሐና ስትጸልይ ያለ ልቤ በእግዚአብሔር ጸና፣ አንተ ቅናተኛ። አሜን አትልም? ሲሆን በእኛ አካባቢ በእኔ ክፍለ ጦር ማተዋወቃ ነኝ። ግን አንድ አመራር ገባ ያጨበጭባል። እኔ ግን ነፃ ያወጣሁት ጥቁር አንበሳ በጣም ደስ የሚለው ከተማ ነው። ሌላ ጥቁር አንበሳ ሆስፒታል በጣም ደስ ይላል። ጦር ኃይሎች ሆስፒታል እዚህ በጣም የሚያምር ነው። ግን በመንፈሳዊ ዓለም ውስጥ ከገባ እኔ ነፃ ያወጣሁት የኔ ጦር ኃይሎች ደግሞ የኔ ጥቁር አንበሳ እዚህ ነው። ለምን ይሆናል? ብዙ በረሃም ዞርናለሁ፣ ነገር ግን ባዶ ነበር። ብዙ ነገር የኢትዮጵያ መከላከያ ሰራዊት ነኝ። ጸጉሬ ያለ በሽታ ጥፍር ድረስ በሽተኛ ነኝ። የሚሰራ ያለው ሰላማዊ ሹም ነው። ግዳጅ ወጥቼ የተመታሁት ሻሮ ቤት አማራ ክልል ነው። ኢየሱስ ግን ዛሬ ከቤተሰብ ከተለየ 16 ዓመቴ ነው። ግን የኔ ሆስፒታል እዚህ ነው። እኔ ግን ዛሬ ማየት እችላለሁ። እኔ ነፃ የወጣሁት ካንሰር ነው። እንደ ሽንት ነው ውሃ ደምሸ ነው አለ ብትሉ እናትም አጥቼ ነበር። የሶስት ልጅ እናት ነኝ። አለ የምለው አባትም አጥቼ ነበር። እንኳን ያለ የሚመስለት ጂንካ ሆስፒታል ያለ ይመስሎኝ ነው እዚህ ነገር የደረስኩት። ኢየሱስ እኔ እዚህ ዛሬ ነፃ የወጣሁት የወለድኩት ዛሬ ነው። አንድ ነት ልንገራችሁ፣ አገር ልጆች ናችሁ፣ ሊሆን ትችላላችሁ። የተለየ ነገር ማለት ትችላላችሁ። እምነት ካለ እዚህ ነፃ ትወጣለህ። አንተ አታጨበጭብም።